ሰላም አለይኩም እንደምን አመሻችሁ። የወራሪው እስራኤል ፕሬዝዳንት ወደ ኢትዮጵያ ለጉብኝት መምጣቱን ምክንያት በማድረግ የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮጵያውያኖች የነጻነት ምልክት የሆነውን የአድዋ ድል ምልክትን ሽልማት ለወራሪው ፕሬዝዳንት አበርክተዋል። የሰውየው ስም እኮ የወራሪው እስራኤል ፕሬዝዳንት ነው እኮ። እስራኤል በዚህ ሰዓት ፍልስጤምን በመውረር የፍልስጤም ህዝብ በመጨፍጨፍ ፍልስጤምን የራሱ ሀገር ለማድረግ ንጹሃንን የምትገድል አገር ሆና እንዴት ነው የኢትዮጵያውያኖችን የነጻነት ምልክት የሆነውን የአድዋ ድል ምልክት ለሰውየው ሽልማት የምታበረክቱት? በጣም ነው የሚያስቀው። ያኒ ውርደት ነው፣ ስድብ ነው። ለራሳችሁም ለኢትዮጵያውያኖቹም ስድብ ነው፣ ለፕሬዝዳንቱም ስድብ ነው። ምክንያቱም በዚህ ሰዓት እስራኤል ፍልስጤማውያኖችን እየጨፈጨፈች ፍልስጤም ከዛሬ 3000 ዓመት በፊት የአይሁድ አምላክ ቃል ገብቶልናል፣ ይህ ምድር በአይሁድ አምላክ ምክንያት ቃል ስለተገባልን ህዝቡን ጨፍጭፈን ምድሩን ለኛ ማድረግ አለብን ብለው ንጹሃንን እየጨፈጨፉ ያሉ ናቸው። እንዴት ነው የነጻነትን ምልክት ሽልማት ለሱ የሚሰጠው? ይሄ ብቻም ሳይሆን ይሄን ቪዲዮ እንድሰራ ያደረገኝ የትግሬና የአማራ ኦርቶዶክሶች ሶሻል ሚዲያውን በጣም ሞልታችሁታል። ንጹሃን ጋዜጠኞችን ስትቃወሙ ለነበራችሁ የወራሪው እስራኤል ፕሬዝዳንት በቀጥታ መጥቷል ላላችሁት፣ በነገራችን ላይ የአማራና የትግሬ ኦርቶዶክስ በዚህ ሰዓት አገርን የሚመራው የደቡብ ጴንጤ ነው፣ ያኒ ኦሮሞ ጴንጤ ነው። አገርን ሊመራ የሚገባው ኢትዮጵያን ሊመራ የሚገባው ኦርቶዶክስ የሆነ የሰሜን ሰው የሆነ የሴሜቲክ ትውልድ የሆነ ወይ የትግሬ ኦርቶዶክስ ወይም የአማራ ኦርቶዶክስ ብላችሁ ነው አይደለ? ከአብይ ጋር ጦርነት ገጥማችሁ ህዝብን እየገደላችሁ ያላችሁት በሰሜንና በአማራ ክልልና በትግራይ ክልል። ወራሪው እስራኤል ኢቫንጀሊካን ዛይኒስት ናቸው። እስራኤል የማን ደጋፊ ናት? የፕሮቴስታንቶች የኢቫንጀሊካኖች ደጋፊዎች ናቸው። ምክንያቱም አሜሪካ የኢቫንጀሊካን መንግስት ናት። በአሜሪካ ነው የጦር መሳሪያ የዶላር ሚሊዮን ዶላር ድጋፍ የምታገኘው እስራኤል። አብይ ነው የምትደግፈው። ስለዚህ እናንተ የውርደት ድጋፍ አይሆንባችሁም። በነገራችን ላይ የአማራና የትግሬ ኦርቶዶክስ በቃ ይሄን ቅልውጥና ነው። እስራኤል እያላችሁ አሁን የምታቆላጳጳሱት ቅልውጥና ነው። ያኒ ለታሪክም የሚተርፍ ነገር እየሰራችሁ አይደላችሁም። ለሞራልም የሚጠቅም ነገር እየሰራችሁ አይደላችሁ። ያኒ አይሳካላችሁም። ወደ ስልጣን አትመለሱም። ኦኬ። ምክንያቱም እዚህ ይሄ ስምምነቱ ምንድነው? የአይሁድና የፕሮቴስታንቶች ስምምነት ነው። ምክንያቱም እስራኤል የምትባለው ወራሪት ሀገር ከተለያየ ቦታ በስመ አይሁድ ተሰብስበው የመጡት እንደዚህ ያደረጉት ምኖች ናቸው? አሜሪካኖች ኢቫንጀል ፕሮቴስታንቶች ናቸው የሚረዷቸው። ስለዚህ ሶሻል ሚዲያ ላይ ጋዜጠኞችን ተቃውሟቸዋል። እስራኤል ለምትሉ አማራና ትግሬዎች ያኒ የንቁልጭልጭ ይሆንባቸዋል። በዚህ ሰዓት እንደንትን እንኳን እስራኤል ማለት የሚያምርበት የደቡብ ጴንጤ ነው። የወላይታና የኦሮሞ ጴንጤ ይፈንጥዝ እንጂ የኦርቶዶክስ ማን ነው? የአማራና የትግሬ ኦርቶዶክስ በምር ሞራል ነው። ያኒ በምን ሳቲስፋክሽን ነው እስራኤል የምትሉ በየሶሻል ሚዲያው ላይ